አስደንጋጭ ዜና እየላችሁ መጥቻለሁ። ቤተሰብ ታዋቂዋ ቲክታከር ሀቢባ በ100,000 ብር ወርቅ ገዛች የሚባል ወሬ መጥቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን በጣም ሰላም ነኝ። ውሏችሁ እንዴት ነበረ? ከኔ መልካም ነው። ክብር ለድንግል ይሁን። በጣም አነጋጋሪ የሆነው በአሁኑ ሰዓት ላይ ሀቢባ እንዴት በ100,000 ብር 100 ሚሊዮን መሰላችሁ እንዴ? በ100,000 ብር እንዴት ወርቅ ገዛች የሚል አነጋጋሪ ይሆናል። እሷም ደግሞ የማለች ገዝቻለሁ በ100,000 ብር ሪሲት ካሳየኋችሁ ደግሞ ቲክታክ ዘጋብኛል። ከዚህ ቪዲዮ ላይ ሪሲት አሳይቼ ቲክታክ ተዘግቶብኛል እያለች እንትን እያለች ነው ያለችው። ቲክቶክ ወይን ስሙን በዚህ እየተቀወጠ ነው ያለው። እንዲሁም ደግሞ የገነት ንጋቱ ድጋሚ ማግባት ህዝቡን ለምን አስቆጣ? ለምን? ምን ስለሆነ? ምን አገባችሁ? ምን ጥቅስ አደረጋችሁ? የምር ማለት ነው። አንዳንድ ጊዜ የሚመለከተንና የማይመለከተንን ነገርም ለየተን አናውቅም ማለት ነው። እንዴ እኔ ቤተሰቦቼ ተጣልተው ከብዙ ዓመት በኋላ ቢታረቁልኝ እሳየው ደስ ነው የሚለኝ። ሌላውን ለምን ይከፋዋል? ምክንያቱም ኦልሬዲ እነዚህ ሰዎች እኮ አብረው ነው ያሉት። አንድ ቤት ማደር ብቻ ነው እንጀቀራቸው። ውሏቸው ምሳ፣ ቁርስ፣ እራት ምናምን ነገር አብረው ሲበሉ አብረው ሲዝናኑ ነው የምናያቸው። ታዲያ መጋባታቸው በአዲስ ነው። ገነት ንጋቱ ዩቱበር ስለሆነችና አንዳንድ እንትኖች ስላላት ለዛን ያገባት እያላችሁ የምትፈተፍቱ ሰዎችም አላችሁ። ፕሊስ በሰው ህይወት ገብታችሁ ብዙም ባትፈተፍቱ የተመረጠ ነው ብዬ አስባለሁ። እና ደግሞ ወይዘሪት ሀቢባ በ100,000 ብር አይደለም በ200 ሚሊዮን ወይ ደግሞ ቢሊዮን የሆነ መግዛት ትችላለች። ማፍታ ነው ካላት። ምን አስጨነቃችሁ? ምን ጭንቅ አደረጋችሁ? እሷ ለምትኖረው እሷ ለምትገዛው ባሏ ይጨነቅበት እንጂ እናንተ ምን አስጨነቃችሁ? የምር አንዳንድ ጊዜ አበሻ ተው ቅናት አመጡ ብሎ እኔ እንኳንም አበሻ አልሆንኩ። ምክንያቱም ቅናታም አይደለውም ማለት ነው። እንደ ታዲያ በዚህ አጋጣሚ ይሄ ቤቴ ነው ብላችሁ ምንድቱ ነው? ይሄ ደግሞ የራሴ የግሌ ቤት ነው፣ በቅርብ ያሰራሁት ማለት ነው። እና ተው ቅናታም አትሁኑ። ቅናታም መሆን ጥሩ አይደለም። ለሰው ልጅ ቅናት በሽታ ነው፣ አደገኛ በሽታ ላይ ነው የሚጠላችሁ። ቅናታም ስትሆኑ ማለት ነው። ቅናት ደግሞ ለማንም አይበጅም፣ ለማንም አይበጅም። አበሻ ከቅናት ውጭ ሌላ ምንም ስለማቅ ነው። እኔ ግን የምር እውነት ለመናገር ህዝቡን ለምን እንደዚህ እንዳስቆጣውን ባላቅ፣ በጣም ብዙ ሰው እየተቆጣ ነው ያለው። ግን ይሁንላችሁ፣ በደንብ ተቆጡ። በደንብ ማለት ነው። የማይመለከታችሁ ነገር ውስጥ ዘው እያላችሁ ጥልቅ እያላችሁ እንደ እርጎ ዝንብ አትሆኑ። የእርጎ ዝንብ ብቻ ነው በየቦታው እየገባ በየቦታው ያየውን ነገር የሰማውን ነገር የሚናገረው። ፎርጓት እናንተ ለማን ብላችሁ ስለ ሰው ህይወት ትጨነቃላችሁ? ስለ ራሳችሁ ብቻ ትጨነቁም? ስለ ራሳችሁ ብቻ ትጨነቁም ወይ? ስለ ሰው ምን አስጨነቃችሁ? የሰውን ህይወት ምን ጭንቅ ብሏችሁ ነው ወዲና ወዲ እንትን እያላችሁ የምትጨነቁ? ለራሳችሁ እስኪ ተጨነቁ። እስኪ ለራሳችሁ ከምን ወዴት ነው አልፌ ምን ብሰራ ነው እንደዛ መሆን የምችለው? ወይ ደግሞ ሀቢባ የገዛችሁን ነገር እኔም እንዴት ሰርቼ እንዴት ባደርግ ነው እንደዛ የምኖረው የማለት እንትን መፈለግ አለባችሁ እንጂ ዝም ብላችሁ በሚመለከታችሁ በማይመለከታችሁ ቦታ ደግሞ እንትን አትበሉ። ሁለተኛ ደግሞ ያሬድ ነጉ፣ ታዋቂው አርቲስት ያሬድ ነጉ እንደምታውቁት ማለት ነው በቃሊቲ ማረሚያ ቤት ያሉትን በጣም እንትን ብሏል። የሱም እያስቆጣቸው ነው። ኧረ ተው ህብረተሰብ ወዴት እየሄድን ነው? ሲሰሩ ለምን ሰሩ? ዝም ሲሉ ለምን ዝም አሉ? ማይ ጋድ የኛ አስከፋ። የኛ በሽታ በጣም ከፍታል። የኛ በሽታ በጣም ከፍታል። ስለዚህ ከምቀኛ ከሸበኛ እግዚአብሔር ይጠብቃችሁ ማለት እወዳለሁ። ሀገሬ ኢትዮጵያን እግዚአብሔር ሰላማን ያብዛን። ይኸው ከሁሉም በላይ ሄደ ቢበልጠውና ማለት ነው። እኔ ማለት የምፈልገው ነገር ይሄ ብቻ ነው። ለምን አብዛኛውን ጊዜ ስምናየው ነገሮች ሁሉ በጣም አስቸጋሪ፣ በጣም የሚያስጠሉ ነገሮች እስከሆኑ ድረስ ኦኬ ስለሆነ ማለት ነው። እና ጋይስ ይሄን የመሰለ እንግዲህ ይሄ ደግሞ የኔ ቤት ነው፣ የኔ ግቢ ነው፣ ግቢ ነው ስላችሁ እንዳትንጨረጭ። ምክንያቱም አበሻ ከቅናት ውጭ ምንም ስለማያውቅ በቅናት መንፈስ ብቻ እየተለኮሰ ስለሆነ ማለት ነው። ነው ለቻናል አዲስ ከሆናችሁ ፕሊዝ ቻናሌን ሰብስክራይብ እያደረጋችሁ ሰፖርት አድርጉኝ ማለት ነው። ተመልከቱ ብቻ ተመልከቱ ብቻ ተመልከቱ ብቻ። ዝም ብላችሁ የማሳያችሁን ተመልከቱ። ግን ሼር ላይክ ማድረጋችሁን እንዳትረሱ ማለት ነው። ፕሊዝ ሰፖርት ሚ። ያው ራሴን ከማጥፋቴ በፊት ግን አግዙኝ። ሰምታችኋል። ሰላምና ጤና አንድነትና ፍቅር ለሀገራችን ለኢትዮጵያ ይሁን። ሶ ግን እኔ አበሻው አይደለሁም። ግን ደግሞ ለማንም ስል ደግሞ ኢትዮጵያ ሰላም ትሆንልኝ።